እውነቱን ደጋግመን ስለማንሰማው የረሳነው ነገር ምን ታውቃላችሁ? የሰው ልጅ አስተዳዳሪ መሆኑን ነው። እኛ ነን ጋቨርነሩ ምንም ነገር ላይ እዚህ ምድር ላይ ከተቀመጥን በኋላ ከዚህ ሁሉ ፍጥረታት ዶሚኔት አድርጉ አስተዳድሩ ግዙት የተባለው ሰው ልጅን ብቻ ነው። እንረሳዋለን። እያንዳንዱ ምድር ላይ የሚመጡ ነገሮች በሙሉ ህይወታችን ላይ የሚከሰቱ ትራማ ብትላቸው ይሄ ተፈተንኩ የምትላቸው ነገሮች በሙሉ እንደኔ ማስተዳደርን ነው የሚያስተምሩት። እንዴት አድርገን ነው የምናስተዳድረው የአይምሮ ሀሳባችንን፣ ስሜታችንን፣ ሪሶርሱን በሙሉ ምድር ላይ የሚሰጠንን ነገር በሙሉ እንዴት ማስተዳደር እንደምንችል ማኔጅመንት ነው የሚያስተምረን። ስለዚህ ማኔጅመንት እየተማርክ ከፍ እያልክ ስትመጣ ትክክል ጥሰ መውጣት አለብህ። አዲስ ነገር መልመድ አለብህ። ይቺ አትበቃ። ምድር በጣም ሰፊ ነች። ዓለም በጣም ብዙ ያላየናቸው ነገሮች አሉ። ስለዚህ የሆነ ቦታ ላይ ተቀምጠክ እፎይ ብለ የመቀመጥ ግዴታ የለብም። የሰው ልጅ ብዙ ነገር ክሪቭ እንዲያደርግ ተደርጎ ነው የተፈጠረው። which is a good thing እንደ ጥሩ ነገር ያውሺ አንድ ነገር ላይ ማመስገንና መቆየት ብቻ አይደለም። ለወደፊቱ ትልቅ ነገር መመኘት ትልቅ ነገር ነው። ለምን የሰው ልጅ አስተዳዳሪ እንዲሆን የተፈጠረው። ሶ እዛ ፖይንት ላይ ምን መሰለክ እያልኩ ያለሁት ከአንድ ስቴት ኦፍ ማይንድ ወደ ሌላኛው ስቴት ኦፍ ማይንድ ወይ ደግሞ ሌላኛው ላይፍ ላይ መቀየር የምትችለው አንተ ስትቀየር ነው። በአይምሮ ስትቀየር ነው። ቨነረብል ስትሆን ነው። በፍርሃት እንዳትኖር፣ በምቾት እንዳትቆይ። አንድ ነገር ላይ ተመችቶ ጥሩ ማኔጅ ካረኮ በኋላ ሌላ ተመኝ። ራስን ማጋለጥ አለብህ፣ መሄድ አለብህ፣ የሚገባን ሄደ መውሰድ አለብህ። ካለበለዚያ መጥቶ የሚሰጥክ አንዳችም ሰው የለም። ስለዚህ ያልከው ስቴትመንት በእኔ አስተሳሰብ ትክክል ነው።